የሚሰገድበት ሰዓት ነበር ወንድሞች። አብዛኛው ወጣት የሚመጣው አብዛኛው ሰው የሚመጣው ልክ ኹጥባው አልቆ ሊሰገድ ኢቃማ ሲል የሚሮጠውን ህዝብ ታዩታላችሁ። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. الحمد لله الذي هدانا للإسلام وما كنا له لنهتدي لولا أن هدانا الله. ወንድሞቼ እንደዚሁም አባቶቼ አላህን ሱብሓነሁ ወተዓላ ሁላችንም ልናመሰግነው ይገባል። ለምን ቢባል ወደ ኢስላም ያመላከተን አላህ ሙስሊም ባንሆን ኖሮ የአላህ ቤት ባልተሰበሰብን ነበር። ሙስሊሞች ባንሆን ኖሮ ለጁማ ተዘጋጅተን ባልመጣን ነበር። ይሄ አላህ ሱብሓነሁ ወተዓላ ለሚወዳቸው ለምርጥ ለሆኑ ባሮች ብቻ ከስሶ የሚሰጠው ነው እስልምና። ያ አኺ አላህ ዱንያን ለሚወደውም ለማይወደውም ሰው ይሰጣል አላህ። ወላኪን ዲን አልእስላምን ዛሬ እኛ የምንቀልድበትን ዲን አላህ ለሚወደውና ለሚመርጠው ብቻ ነው የሚሰጠው። ለዛ ወንድሞች በየትኛውም ዱዓችን ላይ ዱዓ ስናደርግ ረሱሉ ሰለላሁ ዐለይሂ ወሰለም እንደሚያደርጉት ማለት ነው اللهم يا مقلب القلوب ثبت قلبي على دينك ብለው ረሱሉ ሰለላሁ ዐለይሂ ወሰለም ዱዓ ያደርጋሉ። ወንድሞች ይሄ ዱዓ ቀላል ዱዓ አይደለም። ይሄ ዱዓ እኛ ጋር ድንገት ወይ ትርጉሙን አላወቅንም ወይ በረም አልተረዳነውም ሊሆን ይችላል እንጂ በእስልምና ላይ ኖሮ በእስልምና ላይ መሞት هذا من فضل الله አላህ ሱብሓነሁ ወተዓላ ለምርጥ ባሮች ብቻ ያዘጋጀው ነው ወንድሞች። ይሄን ይዞ በእስልምና ሰርቶ ከአላህ ጋር ሸሃዳ ብሎ ከተገናኘ ወንድሞች መኖሪያው ሌላ ቦታ አይደለም ጀነት ነው ኢንሻአላህ። ለዛ አላህ ይሄን ዲን ለሚመርጠው ሰው ብቻ ነው የሚሰጠው፣ ለሚፈልገው ሰው ብቻ ነው የሚሰጠው። ለዛ አላህ ይሄን እስልምና ሰጥቶናል። ወላኪን በዚህ እስልምናችን ምን እያደረግንበት ነው? በዚህ እስልምናችን ቀይረን እየበላንበት ነው ወላ እየሰራንበት ነው የሚለውን ኢንሻአላህ ዛሬ ለማየት እንሞክራለን። የተወሰነ ደቂቃ ቅድም ኡስታዝ እንዳሉት በዚህ ሰዓት ኹጥባ ተኸጥቦ ሰላት የሚሰገድበት ሰዓት ነበረ። አላህ ሱብሓነሁ ወተዓላ በኒ እስራኤሎችን ፈተናቸው። የቅዳሜ ቀን ስራ እንዳሰሩ አላቸው። ሱብሃንአላህ ሌሎቹን የእሑድ ቀን ስራ እንዳሰሩ አላቸው። ለዚህ ኡማ ደግሞ ጁማን ዒዳችሁ ነው ለእናንተ ምርጡ ቀን ነውና ተጠቀሙበት ብሎ አላህ ሰጠን። እስቲ ሁሉም ቦታ ሄዳችሁ ተንቀሳቀሱ ነበርም ቢዩ ጁማ ቀን ገበያ ሁሉም ከተማ ገበያ አለ። አላህ እየፈተነን ነው ወንድሞች። አላህ በረምብ እየፈተነን ነው። ልክ በኒ እስራኤሎችን እንደፈተነ የቅዳሜ ቀን ስራ አትስሩ ብሏቸው ኢባዳ አድርጉ ሲላቸው አሳዎች በጠቅላላ የሚወጡት ቅዳሜ ቀን ብቻ ሆነ። ሰዎቹ አልቻሉም። ዞር አሉና አሳ ወደ ማጥመድ ገቡ። ያን ቀን በኢባዳ አድርጉ በኢባዳ አሳልፉ ተብለው ሲነገራቸው አሳው ለፈተና የቅዳሜ ቀን ነው ጎርፎ የሚወጣው። አያችሁት? እኛም ገበያ ቀናችን ወደ ጁማ ተቀየረ። አብዛኛው ወጣት የሚመጣው አብዛኛው ሰው የሚመጣው ልክ ኹጥባው አልቆ ሊሰገድ ኢቃማ ሲል የሚሮጠውን ህዝብ ታዩታላችሁ። አንድ ሰዓት ለአላህ አንድ ሰዓት መስተናቃቃተን እኮ ቢዚ ነን በጣም። ኧረ ወንድሞች ትንሽ መለስ እንበል፣ ወላሂ መለስ እንበል። አላህ ሲይዘን ይይዘናል፣ ሲወስደን ይወስደናል። ዛሬ ቢዚ ከሆንበት ነገር ላይ ዛሬ ሰዓት ካጣንበት ነገር ላይ ተይዘን አልጋ ቁራኛ የምንሆንበት አንድ ቀን ይመጣል። ያ ቀን ሲመጣ ሁሉ ነገር እኮ ያስጠላል። ቢዚም አንሆንም፣ አስቸግረውም ወይንም ደግሞ
የሚናፍቀን ምን እንደሆነ ታውቃላችሁ? ከሰዎች ጋር ተቀላቅለን መቀመጥ። የሰው ትንፋሽ ይናፍቅሃል። ከሰዎች ጋር ሰብሰብ ማለት ትናፍቃለህ፣ ትፈልጋለህ። አላህ ተሰብሰቡ በጁምዓ ቀን ተሰብሰቡና ኢባዳ አድርጉ ተባለ። ሁላችንም ማለት ነው። ተናጋሪው አዳማጩም አብዛኞቻችን ጁምዓ እየመጣን ያለነው መች ነው? ልክ ኹጥባ ሊደረግ በጊዜ ደግሞ እንዲሰገድ እንፈልጋለን። እዛ መስጊድ ይቆያሉ፣ እዚህ መስጊድ ይቆያሉ እንላለን። በጊዜ መሰገዱን እንፈልጋለን። እንዴ ከግንብ ጋር ነው እንዴ እዚህ ጋር ያሉ ሰዎች የሚሰግዱት? ሰው ሲመጣ እኮ ነው እንዴ ከሰው ጋር የሚሰገደው? ለዛ ፈልነተቂላህ ወንድሞች፣ ያለችን አንድ ቀን ነው። ያችን አንድ ቀን እኮ አላህ እኛ ላይ እኮ አላጠነከረው። ጠዋት ስራችንን ሰራርተን የሆነ ነገር አድርገን ተጣጥበን ወደ መስጊድ መምጣት ይቻላል እኮ። ከ5 ሰዓት ተኩል በኋላ እኮ የቢሮ ስራ እንኳን ዝግ እኮ ነው። አላህ ይሄን ሁሉ ካመቻቸልን በኋላ ምን አይነት ውዝር ልንናገር ነው? አላህ ፊት ለፊት የለም። ይሄ ጁምዓ ጉዳይ ሁሉም ቦታ ያሳስባል። ብትሄዱ በየመስጊዱ በዚህ ሰዓት መስጊዶች በጠቅላላ ባዶ ናቸው። ኢላመታ እስከመይ ድረስ ነው? መጥቶ ሞት እኛን እስኪይዘን ድረስ ነው እንዴ? እስክንሞት ድረስ ነው እንዴ? ኧረ አላህን እንፍራ። ሁላችንም እኮ አዋቂዎች ነን። ሁላችንም ስለ ዲን በረንብ እናውቃለን ከማንም የበለጠ። ወላኪን ስራ ላይ አብዛኞቻችን ዜሮ ነን። የንግድ ስራው ላይ እኮ የሚደርሰን የለም። ነገሮችን አመቻችተን እንዴት ፕሮግራም እንደምናስይዝ በጣም ይታወቃል። ወላኪን ዲን ላይ ሲመጣ የሆነ የኋላ ቀርነት አይነት ስሜት እየተሰማን ነው። በጊዜ መስጊድ መምጣት፣ በጊዜ ወደ ጁምዓ መምጣት ወላሂ በጣም እየተፈተንን ነው። يقول عز وجل بعد أعوذ بالله من الشيطان الرجيم الله سبحانه وتعالى بتكبر القرآن من لنا يعلموا على ذواك أنما الحياة الدنيا على الله سبحانه وتعالى ዛሬ እናንተ እንደምትሆኑባት ዱንያ على الله لعب على الله لعب ولهو على الله سبحانه وتعالى ሕፃናቶችና አዋቂዎች የሚጫወቱት ጫወታ ነው على الله سبحانه وتعالى لا اله الا الله እንዴት እንዳስቀመጡ አያችሁ? ሕፃናቶችና አዋቂዎች የሚጫወቱት ጫወታ ነው አለ። ጫወታ ከተጫወትክ በኋላ ተመልሰህ ነገ አታስታውሰው። እናንተ ዛሬ እንዲግርግር የምታበዙበት ወይንም ደግሞ እንዲውጣ አውረዱን በጣም ያረዘማችሁበት ሁኔታ ይላል አላህ የአዋቂና የሕፃናት ጫወታ ነው አለ አላህ። እንዴት እንዲያደርጉ አስቀምጠው አላህ ያቋል ማለት ነው። ወዚነቱን ወተፋኹሩን አለ አላህ የሆነ ሽልማት ነው መፎካከሪያም ነው አላህ ሱብሓነሁ ወተዓላ። ወተኻቱሩን ፊል አምዋል ወልአውላድ እንደዚሁም ገንዘቦችንና ልጆችን የምታበዙበት ነው አለ አላህ። ምሳሌ እንዴት እንዳስቀመጠ አላህ ነገሮችን ሲናገር ከምሳሌ ጋር ያስቀመጠ እንዴት ምሳሌ እንዳደረገ ተመልከቱት። ከመሰል الغيث አላህ ልክ እንደ ዝናብ ነው አላህ ሱብሓነሁ ወተዓላ። ዝናብ ሲመጣ አንዴ ነው አላህ ብሎ የሚወርደው። ያ ዝናብ ደግሞ አዕጀበ الكفار አላህ ሱብሓነሁ ወተዓላ። ማታ ሲዘንብ እኮ ስራ ላይ ያለ ሰው በጣም ይደሰታል። መሬቱን አርሶ የነበረን ሰው ዝናቡ ሲዘንብለት በጣም ይደሰታል። አዕጀበ الكفار አላህ ሱብሓነሁ ወተዓላ ኩፋሩን አስደሰተ ይላል አላህ። ኩፋር እዚህ ጋር ያለው ማንን ነው? ገበሬውን አለ። ገበሬውን ለምን በኩፋር ስም ጠራው አላህ ሱብሓነሁ ወተዓላ? ኩፋር ማለት ጥሬ ትርጉሙ ምንድነው? ደባቂ ማለት ነው፣ የሚደብቅ ማለት ነው። የሰው ልጅ ሐቅን በደበቀ ቁጥር ምን ይባላል? ኩፋር ይባላል። ሐቅን ስለደበቀ ኩፋር ተብሎ ተጠራ። ገበሬ ደግሞ ለምንድነው ኩፋር የተባለው? ፍሬ ስለሚደብቅ ማለት ነው። ፍሬን ወደ አፈር ስለሚደባልቅ ስለሚደብቃት ኩፋር ብሎ ጠራው አላህ ሱብሓነሁ ወተዓላ። ያኛው ኩፋርና ይሄኛው ኩፋር የሰማይና የምድር ያህል ይራራቃሉ ማለት ነው። ግን ያን ገበሬ አስደሰተ ይላል አላህ ሱብሓነሁ ወተዓላ። ምኑን? ነባቱሁ ثم يهيج فتراه مصفرا ثم يكون حطاما አላህ ሱብሓነሁ ወተዓላ። ያቺ ዝናብ ዘንባ ምናምን አብቅላ ሽፍ ካለች በኋላ በጣም ካማረች በኋላ ይላል ከዚህም ማዋቅበ ከዛም ማዋቅበ ማለት ነው። ሱብሓነላህ። ከባንክም ወስደ አሁን ባንክ ካነቁ ልክ እንደ ሐላል ከአላህ ጋር ጦርነት ጀመረን የተባለው ሱብሓነላህ። ማን እንደሚያሸንፍ ኢንሻአላህ እንተያያለን። የባንክ የወለድ ገንዘብ እየወሰዳችሁ ያላችሁ ሰዎች ጥንቃቄ አድርጉ። ያ
ከአላህ ጋር ጦርነት ከፍቶ ያሸነፈ ወታደር አይተንም ሰምተንም አናውቅም። አጋሮ ላይ የዛሬ 10 ምናምን ዓመት የባንክ ጉዳይ እንዲህ በጣም ህዝቡ ውስጥ ገብቶ ነበረ። እኔ ከማን አንሽ የተባለና ሁሉም ቤቱን አስይዞ ወሰደ። ያ ሱብሃንአላህ። ሼኾችም ዝም አሉ፣ ሁሉም ዝም አለ። አላህ ግን ዝምታውን ሰበረና ሁሉንም ከቤቱ ነቅሎ አወጣው። ከቤቱ አውጥቶ ሜዳ ላይ አስቀመጠው። 6-7 ልጅ የወለደውን አባት ወጥተ ሜዳ ላይ ተንከራተታለው። ለምን? ጦርነቱ የተጀመረው ከአላህ ጋር ነው። የሆነ ሼክ ወሰደ፣ የሆነ ኤኬሌ ወሰደ። ኤኬሌ በአንተ ቀብር አይገባም ወንድሜ። ወለድ ካለው ወለዳለሁ፣ አትውሰድ። መች እንደምትሞት አታውቅም። ለማን ብለህ ነው አንተ የምትወስደው? ማን ነው ለአንተ ጋራንቲውን የሚወስድልህ? እነ ኤኬሌ ሼክ እንዲህ አድርጓሉ ብለህ ሼክ ያ ሼክ በአንተ ቀብር ይገባል እንዴ? የአንተ ቀብር እኮ ነው። በአንተ ቀብር የምትወድ እናትህ አትገባም ወንድሜ። አዩዋል ነጋዴ በረም ጥንቃቄ አድርግ። ከማን አንሼ ብለህ ከሆነ እኔ ከማን አንሳለሁ እያልክ እየወሰድክ ከሆነ ፈለተቂላ አላህን እንፍራ ወንድሞች። ለምን? ወለድ ካለው 0.5 ወለድ ካለው ወለድ አይቺ ትንሽ ናት ብለህ ወለድ እየወሰድክ ከሆነ ሂሳቡን ከአላህ ጋር ስራ። እኔ ፈትዋ እየሰጠሁ አይደለም። ወለድ 0.5 ካለው ወለዱ ወለድ ነው። ምንም ይሁን ምንም ያን እንዴት አደርጋለሁ? ትላልቅ ዓሊሞች አሉ፣ እሱን እዛ ጠይቅ። ግን በስመ ሸሪዓ እየተባለ ዛሬ የባንክ ብር በረንብ በግፍ እየተወሰደ ነው። በረንብ እየተወሰደ ነው ወንድሞች። ነገ አላህ ፊት ለፊት እንቆማለን። ስለ እያንዳንዱ ጉዳይ አላህ ይጠይቀናል። ለጥያቄው መልስ እናዘጋጅ። ለጥያቄው መልስ ካለ